ግቡ አባባ ግቡ። ጋንዳ ድርማ ትፈልግበት ምክንያት ሌላም ተሰድራት ሴታለች ማለት ነው። ለታረፈዳችሁ ማን እንገደለ ወይ ማማ አባዬ አከራይ ናቸው። ሰላም ብላ ወይ እንደምን አለ አባባ እኔ ምስኪን ታዲያ አባትን አታቆጭናችሁ። ግቡ አባባ ግቡ። ማነው? እኔ ነኝ። ክፈት። ለባዶ ቤት አባትን ይዘህ መተጉድ ከምትሆንም ካስጥጭ ዶሮ ሰድና እስቲ እንደሚሆን አድርገህ ተቸገሩ አላረኩ እንደበለለው በጣም ትንሽ ነገር እኮ ነው። 300 ብር ነው። ከሚቀጥለው ወር ኪራይ ጋር አብረህ ትከፍላለህ። ገበያ ላይ እኮ 120 ብር ነው። በእኔ በባንቻ የወጅ ያደገሽ ዶሮና የውጭ አለሌ ዶሮ አንድ ነው እንዴ አንተ? አባዬ ወይ ልጄ እግዚአብሔር ይስጥ ዶሮ ባለዳርክ ልጅዮ አባትህን ጥላቸው ወዴት ነው? ባንቻየው አይደለም አባት ሴት የዝንብ ጠንጋራ ምለይ ሴት ነው። ለማንኛውም ስትመለስ ቅራቅምቦ ደጅ ይጠብቃል። እሺ ቁራ ቆላ ወረደ። ይሄን 3 ጊዜ ነው። ቁላ የቁንጫ ድንግል የማውቅ ሰው ነው። የዝንብ ጠንጋራ የምናውቅ ነው ወንድሜ። ያሰገጮች አይደለም እንደናንተ ፋራዎች አይደለንም። ፍሬንድ ተረጋጋ። ያለ ቃል እንሸጣለን። የማሚ ቤተሰቦች ናችሁ። ከፊት ለፊትም ማሚ ትታዩኛሉት። ኧረ ይዛችን ስልክ ቁጥር የሆነ ሲቀበልልኝ እንደ ረሰቦች ተው እና አባላ አይደል እንዴ? ምን ያሳስባል? ሊዳ አባ ተቀበልላት። አንተ ምን ሆነ? እባክህ እኔ እንደዚህ አይነት ነገር ትቻለሁ አቁሜያለሁ። እባክህ ምን አልችልም፣ ምን እፈራለሁ ምናምን አትልም። ለምን ትዋሻለህ? አንወሻሻ ምን እጄ ተቀብያ ከመጣሁ እኔ በጥፊ ልምታ። አልተቀበልካት ደግሞ እኔ በጥፊ ይመታል ይመቻል። ኧረ ፒስ እንደ አልተዋወቅንም ማለት ነው። ኧረ ሂድና ማንነትን አሳይ። ኧረ ፒስ አሳዩአለሁ እንዴ። ሰላም ነው? እግዚአብሔር ይመስገን ሰላም ነው። የሆነ ነገር ልነግርሽ ነበር። እሺ ምን ነበረ? መልክሽ ምናምን በቃ አኳኋንሽ ምናምን ሟች ቅድሚያ አያቴን ይመስላል ማለት። ኧረ ወንድም አታማርጥብኝ በእናትህ። ምን ሆነ ነው? አይ ያማረጥኩብሽ ሳይሆን ማለት ነው። ኧረ ተው እንዴ ወንድም። ኧረ ምን ሆነ ነው በእናትህ? እንዳታወዛ ታለች። ኧረ አታማርጥብኝ ወንድም። ምን ሆነ ነው እንዴ? ኧረ ተው እንዴ። አይ እንደዛ አይደለም በቃ ሳይሽ ራሷ ነው የምትመስይኝና። ተረጋጋ በቃ ተረጋጋ። እንትን ካልደበረሽ ስልክ ቁጥርሽን ትሰጪኛለሽ እሷ ትዝ ስትለኝ ምናምን እንደደውልልሽ ማለት ነው። ገባኝ። ለዚህ ነው እንዴ ሁላ ጠጋ ጠጋ ለስልክ ቁጥር እንዴት እንደሱ ታስቢኛለሽ? ወይኔ ታጣይ አራንት ሰው ይሆነ ነው በእናትህ። ኧረ ተው በእናትህ እንዴ በቃ ተው። እንካን አምጣው ልጻፍልህ በቃ። እሺ እንዴ እንዳታለቅስ በቃ እንዴ አታልቅስ በቃ። ምን ሆነ ነው? አምጣው ልጻፍልህ ጽፍልሃለሁ። እዚህ ላይ ጻፍ ወንድ ልጅ አይደለ እንዴ አንተ? አታልቅስ በቃ። እሺ ካምባ ኧረ ለዛ ቆፍጠን በል እሺ ቆፍጠን። እሺ ለሌላ ደውልልሻለሁ። እሺ ደውል በቃ ደውል። እሺ አታልቅስ በቃ። እሺ አንተ ምን አባ ነበር ያልከው? ያባየው ተቀበላት አላልኩም ነበር እንዴ? አልቅሰ ነው እንዴ አንተ? ምንድነው አልቅሽ አይደለም እንዴ? ኧረ ልጅቷን ስላልተግባባችኋት ነው። በጣም ነው የምታሰቀው። በሳቅ ነው ያስለቀሰችኝ ማለት። ትለያለሽ እኮ እንዴ ጠፊውስ ግን። አዎ አረሳውልም። እሺ አባ ሰላም ነው አለን። እዚህ ሰፈር ነው? አዎ እዚህ አካባቢ የአይጥ ስጋ ፈልጌ ነበር። የአይጥ ስጋ አለ እንዴ? የምን አይጥ ስጋ? የአይጥ ያማን እንደምናድ ኢቫኒ ያንቺ ነገር እንዴት እንደሚገርምኝ በቃ በየሽበት ሁሉ ወንድ ይከተልሻል። ማኔ ካንቺ ተሻለ መልክ ኖርኝ ጉዳዮች ሁሉ ከሁሉም ጓደኞች የሚሻል ግን እንዴት እንደሚያስኩኝ በቃ ማውጫ መግቢያ ነው የሰጡኝ ወንዶቹ። በውጫ መግቢያ በቃ ገና ሶታ ኢቫን በቃ ወይ እኔ ራሴ በጣም ነው የሚገርመኝ። ልጁ እየጠራሽ ነው ወይኔ ያስቸግረኝ ነው። ምን ሊለኝ ነው ደግሞ? ያ አፈቅርሻለሁ ምናምን ሊለኝ ነው። እኔ እናት መከራ በዛብሽ። ስሚ አንቺ እህቴ ካፖርቱን አምጪ ብላሻለች። አሁን ኧረ በእናትህ ቆይ ሰዓለሁ በእናትህ። አሁን ነው ያለችኝ። አውልቂ ግን ኧረ በእናትህ አውልቂ። አሁን ነው ያለችኝ። እየጠራሽ ነው። ኦ ደግሞ አፈቅርሻለሁ ወድሻለሁ ያላንቺ መኖር አልችልም ሊለኝ ነው። ገብቶኛል። ሳምንት ሙሉ ሲመላለስ ነበር። መከራሽን አበሉሽ እኮ። ሂጂ ቆሎን ገፍቴው ልምጣ መልማሽ። ለምንድን ነው ገንዘብ የማመልሽው? አይደብርሽም እንዴ አንቺ? እንደዛ ተቅለሽለሽ ተቀበለሽ ነው አሁን አይንሽና በጨዋታሽ አልመለቀይ ምናምን ትያለሽ ነው እኮ መልሽልኝ። ቶሎ አንድ ሳምንት እኮ ነው እኮ እኔ ምን አገባኝ? ቶሎ መልሽልኝ። ሲያስጠላ ምን አለሽ? በቃ የሰው ነኝ ብዬ ቁርጡን ነግሬው መጣሁ። ሰይዋን ገላገልሻቸው እንጂ አንቺም ስቃይሽን በላሽ። በጣም አንቺ ውሸታ ያመጣሁት ከደንባጫ ዞን ቡርቃዮ ወረዳ ይርጋ ቀንጨሌ ቀበሌ ሲሆን እማቀርብላችሁ ግጥም ነው።
መኪና አለኝ ስልሽ እንዴት ተደሰች የሰፏቸውን ልብሶች ብታይ እንደው ምን ሊወጥሽ ተጠጣውዬ እየጨለጥሽ ይንጋ ጅብ አይነካም አሉ የሰካራም ስጋ አንቺ ቆንጅዬ ነሽ በዛ ላይ ጫት ቃሚ ሁሉን ታዩና ከኔ ጋር ተስማሚ ትዝታሽ ዘወትር ወደኔ እየመጣ ንገሪው አንድ ቀን እግሩን እንደሚያጣ መቀሌ በመጣ ናፍቀሽኝ ልስምሽ በሚሳኤል ሳተኝ ኮስታራው ወንድምሽ አመሰግናለሁ። በቃ ስክሮል አድርጉታ አለቀ። Who are you? Tell me. ይሄ እዩት Tell me. እዩት እየተቃጠልክ ወዴት ታውቀዋለህ? ስፍራን አላውቀውም። ምንድነህ አንተ? ራሱ ማን ነህ? እኔ የኢየሱስ ወታደር። አንተ ክፉ ና፣ አንተ ክፉ ግጠመኝ። ትችላለህ? ትችላለህ? ትችላለህ ወይ? እዩት እዩት፣ እሳት በልቷል፣ እሳት በልቷል፣ እሳት በልቷል። ጸጉሩን እሳት፣ ልብሶቹን እሳት፣ የቆመበት እሳት፣ እግሮቹን እሳት፣ ሙሉ ህይወቱን፣ ነፍሱን፣ ስጋውን፣ ነገሩን ሁሉ ነገሩን ለቀህ ትሄዳለህ እየተቃጠልክ። እዩት፣ ቶሎ እሳት በልቷል። የልጅ ኢሉሚናቲ ቆጨማ አለሞት ነው። ንገረኝ አለ ንገረኝ። ከብቶች ቤት ነው አልኩ እኮ አለ። ካፍቴ ቤት ለነገሩ ቤቱ ነው። አምዳ ዱም ፍበር ዱም አንደዝ ዘና አሰቅኝም እሰጥሃለሁ። ግን ምን ልታረግ ነው? ካፍቶችን ሊያበላሽ አይደለም አንተ ነው እንዴ? ሲጋራ? ኧረ ሲጋራ አይደለም። ወይኔ ቆጨማ ዝም ብሎ እኮ ነው። አምጣ አምጣ አምጣ። ምንድነው ምንድነው? መሽ በቃ ፒስ አይ ምን እየሰራሽ ነው? ያ ቀለሙን መጽሐፍ ያጠብኩለት ጦዘሻል እንደ ዋርግበት እንጂ አላትዬ ይጠፋል። ይኸውልሽ ቲቪውን ታበላሽዋለሽ። ሜን ውስጥ አትግቢ። ሜን ውስጥ አይደለም። አላማዘኑን ንኪው። አወቀ አወ አንተን አውቃ በቃ ነው ልትነግረኝ። ቲቪ እኮ ኢትዮጵያ ውስጥ ሲገባ እኛ ቤትና ራሱ ቲቪ ጣቢያ ቲቪ ነበር እኮ ነበር እንዴ። ዜና እንኳን ሲያቀርቡ እኮ ያትዬ አባት በመበሹ ያትዬ እናት እንዴት ዋሉ ቡና ደረሰ ብሎ እኮ ነው ዜና የሚያነበው። አይ ፍቅር ጭንቅላውን በቃ የዋዛ ሰው አድርገሽዋል። በጣም እኮ ምጡቅ ሰው ነው። ያኔ ሰው ባልሰለጠነበት ዘመን ለውሻ ቤት ሲሰራ ከውስጥ መቀርቀሪያ እኮ የሰራ እኮ ሰው ነው። ቀላል ሰው አገኛለች። ምጡቅ። እኛ ያኔ በሬዎቹን በጎቹን ሰብስበን እናስገባለን፣ እንዘጋላቸዋለን። ውሻው ግን ማንም ትዝ አይለውም ብዬ እኮ ነው። በራሱ በቃ ሴፍ ነው። ገብቷል? ጭንቅላው አመሳ እኮ ነሽ። ጭንቅላቱ አስተሳሰቡን መደኛል። የሽሮ እህል አልቋል። ብር ስጠኝና ላስፈጭ። ምን ሽሮን በጥብጠሽ ትፈጫዋለሽ እንዴ? እንደው ቅርብ ጊዜ አይደለ እንዴ ሰጥቼ የገዛሽው? እኔ የለኝም። ተዋ፣ ለራስ ከርስ ብዬ እኮ ነው። ደረቁን እንጀራ ሰጥህና ፈትፍተ በውሃ እንደ ዶሮ ትበለዋለህ። ምን አገባኝ? ኧረ አባዬ አለህ አይደል እንዴ? ናግባ ኪሴ ግባ እናውጣው። የታየው ገንዘብ እንዳለኝ። ኧረ አባዬ ቅድም ኳስ እየተጫወትኩኝ ልጅ ያዘለችው ሴትዮ ቀድመ ስትጋደም ነበር እንጂ ማሰብ ያለብህ አሁን ከሆነ በኋላ ታመጣታለህ ስትልህ አይደል እንዴ አውጥተህ ቆጥረህ የሰጣት። ምንድነው ደክሞ እሷ ጋር ተኝተህ እያስከፈለች ነው እንዴ? ምን በኔ ላይ ጭራሽ ከሌላ ሴት ልጅ አይደለም እኮ ይሄ ዝም ብሎ ነው የሚቀባጥረው። እንደዛ አይደል? ሰው ደብድቤ ሂጅ ወንድሞችን ታሰረው ሲፈቱ ነበር። 6 ሰው አንዴ ደብድቤ 6ቶችን እንዴት ሙያ ያለኛ ሙያ ያለኝ ሙያ አስተምረኛ አትችለውም አንተ አትችለውም አንተ። እሺ ሰላም ነው። የሽያጭ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ ነበረ። አዎ እንፈልጋለን። ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን ብንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለኝ አብረን ብንሰራ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነኝ።
ተቀጥራል።